ሰላም እንዴት ናችሁ? ዛሬ እንግዲህ ለኔ በጣም ለየት ያለ ቀን ነው። ምክንያቱም እናቴን ሰርፕራይዝ ላደርጋት ነው። እሱ ምንድነው ከዛሬ ከተወሰኑ ዓመታቶች በፊት ያው እናቴ የመኪና አደጋ አጋጥሟት ነበር እና ልክ እንደመወለድ ቀኗ ነው የምታከብረውና ብዙ ጊዜ ቤት ነው የምታዘጋጀው ፕሮግራሟን። ነገር ግን እኔ ዛሬ ለየት ላደርገው ብዬ ውጭ ላይ አዘጋጅቻለሁ። እሷ አታውቅም። ያው የብራንድ አምባሳደር እፈራረማለሁ ብዬ ነው ይዣት የምመጣው። እዚህ ጋር እንግዲህ ዲኮሩ እየተሰራ ነበር። ዲኮሩንም የሰሩልኝ ኤጄ ዲኮር ኤንድ ኢቨንት ኦርጋናይዘሮች ናቸው። አካውንታቸውን ከታች አስቀምጥላችኋለሁ። ማንኛውም አይነት ፕሮግራም ካላችሁ እነሱን ኮንታክት አድርጓቸው። እዩት፣ አያምርም? እኔ በጣም ነበር የወደድኩት። የኔ አምባሳደር ነው ብላት ታቺ አምባሳደር ታጣዎች ሰርፕራይዝ ነው። እናቴ እዚህ ጋር እንግዲህ ትንሽ አሟት ነበር፣ ጉንፋን፣ ድምጿ ልክ አልነበረም። ኤኒዌይስ ይሄንን የመሰለ ደግሞ ኬተሪንግ የሰራችልኝ ማርሲ ኬተሪንግ ናት። እንደዚህ በጣም ያማረ መስተንግዶ ከሚጣፍጥ ምግብ ጋር ታገኛላችሁ። እውነት በጣም ነበር የሚጣፍጠው። የተጋበዙት እንግዳዎች በሙሉ ወደውት ነበር። እድሽ ይባረክ ማርቲዬ። አሁንም የኔን እድሜ ላይ እድሜ ክብር ላይ ክብር እግዚአብሔር እንለምነው የሰው ፍቅርን ከዚህ በላይ ደግሞ ደምቀሽ እንድትታይ እግዚአብሔር ያብቃን።